ዘዳግም 23 አንድን አንብበው እስኪ። ኧረ ተው ማንበብ አልፈልግም። እሱን አንተ ታነበዋለህ። ላውጣው። እግዚአብሔር ክርስቲያኖች ሁኑ ያለበትን አንድ ጥቅስ ተኝ ከባይብል እግዚአብሔር ክርስቲያኖች ሁኑ ያለበትን ጥቅስ ትሰጠኛለህ። እኔ አሁን ያው በመጀመሪያ ክርስቲያን ማለት ነው የኢየሱስ ተከታይ ማለት ነው። ኦኬ ክርስቶስ መቼ ነው የመጣው? ባይብል እኮ ከክርስቶስ በፊት ነበር እኮ። ስለዚህ ከክርስቶስ በፊት የነበረ ክርስቲያኖች ሁኑ ነገር ከመጽሐፍ ቅዱስ አጠብቃ አንተ ልክ ሎጂካል ስትረዳው ክርስቶስ ክርስቲያን ማለት የክርስቶስ ተከታይ ማለት እኮ የለም። በቃ ባባው የለም የለም ስለ አጠብቃ አንተ ክርስቶስ በኋላ እኮ ነው የመጣ። በቃ አልጠብቅም የለም። ስለዚህ ከክርስቶስ በፊት የነበሩት እምነታቸው ምንድነው? ከክርስቶስ የነበሩት ያው የእግዚአብሔር ተከታይ ናቸው። እዛ ጋር ክርስትና የሚባል ነገር አልነበረም። እናመሰግናለን። ሙስሊሞች ነበሩ። አይደለም ሙስሊሞች አይደለም። ሙስሊም ይላል ምን ማለት ሙስሊም ይላል ከመጣ ወዲህ የመጣ ቃል ነው እንኳን ሆነ ቆይ ምን እንደነበሩ ሙስሊም ማለት ቆይ አንዴ እስቲፍ ምን ሆነ ነው? እሺ ሙስሊም ማለት አንድ አምላክን በብቸኝነት የሚገዛ ልብላል አንድ አምላክን በብቸኝነት የሚገዛ እኛ ጣዖት የማያመልክ በቃ ከአንድ አምላክ ውጪ ማንንም የማይገዛ ማለት ነው። ሙስሊም ማለት ለአንድ አምላክ እጁን የሰጠ ማለት ነው። እሺ ሌላ ነገር የለውም። ትርጉሙ ይሄ ነው። ለአንድ አምላክ እጁን የሰጠ። ስለዚህ ነቢያቶች ሁሉ አንድ አምላክን በብቸኝነት ሲገዙ የነበሩ ጣዖትን የሚያመልኩ ነብዩ መሐመድ በላሽ ይባል ችግር ነብዩ መሐመድ ነው የሚል ማሺ ኮሜንት ላይ ነብዩ መሐመድ በላሉ መሐመድ አትበል እያሉኝ ነው። እሺ ችግር የለውም። እሺ ስማ ነስቲቪ ወይ ማርያም ክርስቶስን ወለደች አይደለ? እኛም እናምናለን። በድንግልና ክርስቶስን እንደወለደች እናምናለን። የወለደችው አምላክን ነው። በቃ አምላክ ነው። አሁን ያልወለደችው አምላክ አለ። እስቲ ማርያም ያልወለደችው አምላክ አሁን እኮ ደግሞ ወደ ሚስጥረ ስላሴ ደግሞ ልታስገባኝ እኮ ነው። ይሄ ሚስጥረ ስላሴ ብነግርህም አታምንም። ለምን መሰለህ? ማርያም ያልወለደችው አምላክ አለ። ይሄ ሚስጥረ ስላሴ ነው ብራዘራዊ። አሁን ይሄን ማርያም ያልወለደችው አምላክ አለ ወይስ የለም? አንተ የራስህን ጥያቄ ሳትመልስ ወደ እኔ ጥያቄ ዙረህ መጣ። ቆይ እሺ መጀመሪያ እኔ መልስልኝ። ኧረ ቆይ ማርያም ያልወለደችው አምላክን መልስልኝ። ኧረ እስቲ ሼም ነው ነው አይደለም አልመለስክልኝ ነው። ሼም እንዴ! ማርያም ያልወለደችው አምላክ አለ? ማርያም ያልወለደችው አምላክ አለ? እኛ ይኸውልህ ምናምን ሶስት አምላክ ሳይሆን አንድ አምላክ በሶስት አካል ነው የሚስጥረ ስላሴ። ይሄ አንተ አይገባም። ማርያም አብን ወልደዋለች በስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አልኩ። በስም እኮ ነው ገባኝ። እሺ ማርያም ወልደዋለች። እኔ መች ጠየቁ ስለስም ወልደዋለች ወይስ አልወለደችው? እግዚአብሔር አብ እንዴት ይወልዳል? ሲጀመር አሁን እኮ እዚህ እንግዲህ አንድ አምላክ እግዚአብሔር አብ አልተወለደም። እሺ ያ የተወለደውስ አንዱ አምላክ ነው። አምላክ ነው ሲጀመር አይለያዩም። ያልተወለደውስ አምላክ ነው። ምን አድርጌ ልንገርህ ምሳሌ አሁን አንተ ኦሬዲ አሁን እኮ መከራከር ነው እንጂ ብናወራም ከታውን እኮ ልታምን አትችልም አንተ አይደለም። ሂዱ ወንጌልን ሁሉ ለዓለም ስበኩ አልተባለም? ምን አገባህ አንተ? እኮ ነገር ቢገባቸው የተመረጡና ያው በመንፈስ ያሉ ሰዎች ናቸው። ማርያም ያልወለደችው አምላክ አለ። አንድ ደግሞ ማርያም የወለደችው ለእናንተ የሚገባ ነገር አይደለም። አይሰማህም? ማን ይሰማ ድምጽ ይቆራረጣል። ከአንተ ያረጋገጥኩት አንድ ነገር አለ። አንደኛ ማርያም ያልወለደችው አምላክ እንዳለ፣ ሁለተኛ ደግሞ አንድ ማርያም የወለደችው አምላክ እንዳለ ነው። ስለዚህ ሁለት አምላክ አለ ነው። ሁለት አምላክ የለም፣ አንድ አምላክ። አንዱ አምላክ ተወልዷል ወይስ አልተወለደም? የተወለደው አምላክ
የተወለደው አምላክ ልክ እንደዚሁ በስም ሆነ እንጂ ይኸውልህ ሚስጥረ ስላሴ ማለት አንድ አምላክ በሶስት አካል ነው ብዬ እኮ ነገርኩህ። እንግዲህ አንድ አምላክ በሶስት አካል ለምሳሌ የት ጋር እንደዛ የለም ባይብል ላይ እንደዛ የሚል ነገር እንግዲህ ያው የነገር የሚገባቸው የተመረጡና በመንፈሱ ያመኑ ናቸው። ወዲህ አንተ እኮ በቃ አላህ መሐመድ ብላል ሊገባ ይችላል ብንከራከር ከንቱ። ኦኬ ሙስሊም ነህ። እሺ አሁን አንተ እስልምና መቼ መጣ መቼ ትላለህ? ከሰው ልጅ መጀመሪያ ጀምሮ። ኦኬ ስለዚህ ከመሐመድ በፊት እስልምና ነበረ ማለት ነው። አዎ ኦኬ እዚህ ጋር ዝልኝ እንግዲህ እሺ መሐመድ ደግሞ እንግዲህ የእስልምና መስራችን ተብሎ እንግዲህ እኛም እናውቃለን የእስልምና መስራች እንደሆነ ነብይ እስልምና ሃይማኖት እንዲመጣ ያደረገ ነብይ እንደሆነ መረጃ። እሺ ላይ ለላ መሐመድ ረሱላህ ማለት ነው በአማርኛ ተርጉሙ እስኪ። ከአላህ ውጪ በእውነት የሚገዛ አምላክ የለም፣ መሐመድም የአላህ መልእክተኛ ናቸው ማለት ነው። ስለዚህ ከመሐመድ በፊት የነበረ እስላም ነበር ያትይ ነው። በኢየሱስ ዘመን የነበሩ ማስረጃ አምጣ እስኪ። አንተ ቁርአን ከመሐመድ በፊት የነበረ እስላም ዋው ተቁርአን ከመጽሐፍ ቅዱስ ምናምን ስለማታገኝ ተቁርአን ነው አምጣ። ማነው አቢ አያወራም እንዴ? ማነው? ቆይ ይኸውልህ ምን አለ መሰለህ መጽሐፋችን ሲናገር ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ይላል። የአላህን ፍጥረት ያቺ አላህ ሰዎችን አለ ልበር በእርሷ ላይ የፈጠረባትን ሃይማኖት ያዙታል። ተግባባን? ሰዎች ሁሉ ሲፈጠሩ የተፈጠሩት እስልምና ላይ ነው። የአላህ ፍጥረት መለወጥ የለም። ግልጽ አይደለም። ወደ እውነት የአላህ ላምብልህ ሻምበብ ትንሽ ከፍ ካሜራውን ከፍ አድርጉ። ወደ እውነት አይታይም። ወደ እውነት ተዘንባይ ሆነ ካሜራውን ከፍ አድርጉ። ላምብልህ። እሺ ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ ይላል። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ሰዎች ሁሉ የተፈጠሩበት ሃይማኖት አለ። እሱም ምንድነው? እስልምና ነው። ለዛ ነው አላህ ምን አለ ሲናገር ሌላ ቦታ ላይ ለምን ማለት ነው እኮ ከመሐመድ በፊት ሙስሊም አለ የሚለው ነገር ያስረዳል። ለምሳሌ ኖህን ተመልከት። ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ብትሸሹም ህዝቦቹ ባስጨነቁ ጊዜ ማለት ነው የውሃ ጥፋት በነበረ ጊዜ ከምንዳ ምንንም አልለምናችሁም አላቸው። ምንዳዬ በአላህ ላይ እንጂ በሌላ አይደለም ማለት ነው። ከሙስሊሞች አለ ልባርክ ከሙስሊሞች እንደሆን ታዘዝኩ አለ። ማን ያለው? ኖህ። ተግባባል? ሌላ ደግሞ ልስጥ። ይሄ ኖህ ነው ያለው። ኖህ ማለት የመጀመሪያው ነብይ ነው እንደምታውቀው ማለት ነው። አብርሃም ደግሞ በቃ አይበቃም? አንድ ሁለት ካሳየው አይበቃም? ሁለት ካሳየው ይበቃል። እስኪ አሁን አንተን ደግሞ በተመሳሳይ ኢየሱስ ክርስቶስን አምላክ ማመልከው ታውቀዋለህ? እና አብርሃም እና ይስሐቅ እና ያዕቆብ አምላክ ማለት ነው። የነቢያት ሁሉ አምላክ። እርግጠኛ ነኝ ፕሮቴስታንት ነህ። ፕሮቴስታንት ኢየሱስን አምላክ አይደለም ይላል እንዴ? ተው እንጂ ሚኪ እንዴ እኮ ግራ አጋባኝ እንዴ እኮ በቃ አሁን የኔን ግራ ማጋባት ተውና መጽሐፉ ምን ይላል የሚለውን ብንግባባ ይሻል። መጽሐፉ ኢየሱስ አምላክ ነው ብሎ አስተምሮ አያውቅም አንድ ቦታ ላይ። ባይሆን እንደዛ የሚለው ምን ላይ ነው? ይነግረናል። ኢየሱስ አምላክ አለው ብሎ ነግሮናል። ለምሳሌ መግደላዊት ማርያምን ታውቃታለህ ሚኪ? አውቃታለሁ። ከኢየሱስ ስቅለት በኋላ ታስታውስ እንደሆነ ኢየሱስን ፍለጋ እየሄደች አንድ ጊዜ ታየውና ረቡኒ ብላ የጠራችው ቦታ ታስታውሳለህ? ረቡኒ መምህር ሆይ ያለችበት ነው። አሁን እዛ ጋር እንዳትነኪኝ አላት፣ ጊዜ ገና አልደረሰምና አለ። ከዛ አሁን ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ አለ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገሪያቸዋል። አምላኬ እና አምላካችሁ አለ። የኢየሱስ አምላክ የወንድሞቹ አምላክ ማለትም ያንተም የኛም አምላክ ነው ማለት ነው። አየህ
ስለዚህ ምን ይሻላል ሚኪ? ኢየሱስ አምላክ አለው ብሎ ካስተማረ፣ ኢየሱስ እኔ ሰው ነኝ ብሎ ካስተማረ እንግዲህ ከዚህ በላይ ምን ይሻላል? ኢየሱስ አምላክ ነው ለማለት ምንድን ነው ያስፈራል? እሺ አንድ ነገር ልንገርህ። እሺ ንገረኝ። ግድ የለም ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ምን ይላል? እኔ መንገድ እውነትም ሕይወትም ነኝ አለ እኮ። መንገድ ነው ከኔ በቀር ወደ አብ የሚመጣ ማንም የለም ማለት እውነት ነው። ኢየሱስ አሁን ተሳስተሃል አለ እኮ መጽሐፉ ነው የሚለው። ላንብብልህ። ቆይ ተረጋጋ። እኔ አወጣልህ አለው። ተረጋጋ። ከኔ በቀር አይልም። ቆይ ላሳይ። ጥቅስ እኮ አውጥቼ ላሳይ ነው። ያው ጥቅስ አውጥቼ ላሳይ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር አየው፣ በእኔ በቀር ተከልኩም፣ በእኔ በቀር ወደ አብ የሚመጣ የለም። ኢየሱስ ወደ አብ የሚያዳርስ መልእክተኛ ነው። ተግባባን እንጂ ወደሱ የሚዳረስበት አይደለም። ኢየሱስ አዳራሽ ነው። እኛ ደግሞ አዳራሹን ሳይሆን የምንፈልገው የሚደረስበትን አካል ነው የምንፈልገው። እሱ ደግሞ አብ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ይላል። አንድ አምላክ አብ አለ። በቃ ባይብል ላይ ከአንድ አምላክ አብ ውጪ የለም። ስለዚህ በቃ ያለው እሱ ነው። ኢየሱስ አምላክ ሆኖ አያውቅም። አንድም ጥቅስ የለም። እንደውም ብዙ ነገር ነው ልጠቅስልህ እችላለሁ። ለምሳሌ የሞተው ማን ነው የምትለው? እስቲ አንተ መስቀል ላይ ሞተው ኢየሱስ አምላክ ነው ኢየሱስ አይደለም። እሺ የአብ ልጅ ነው። የአብ ልጆች ደግሞ በጣም ብዙ ናቸው ታውቃለህ። ለምሳሌ ኢየሱስ ሲናገር ማን ነው? ዮሐንስ መልእክት ላይ ስናይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ኢየሱስን ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ስለዚህ እግዚአብሔር ተወልዷል ሲባል ከስጋና ከደም ምናምን እንደዚህ አይነት አይደለም። ተግባባን? ከእግዚአብሔር ትወለዳለህ ማለት የጸጋ ልጅነትን ታገኛለህ ማለት ነው። ተግባባን? ስለዚህ ያ ነው ያለው ነገር ነው። ባይብል ላይ ኢየሱስ የእግዚአብሔር ልጅ ከተባለም ማንኛውም ሰው የእግዚአብሔር ልጅ እንደሚባለው ነው እንጂ የእግዚአብሔር የባህሪ ልጅ ነው አይደል ባይብሉ። ተግባባን? ስለዚህ ኢየሱስ ዘዳግም 23 አንድን አንብበው እስኪ። ኧረ ተው ማንበብ አልፈልግም። እሱን አንተ ታነበዋለህ ላውጣው? አነባዋለሁ። አይመለከተኝም ለሚደርስብህ ነገር። እሺ ዘዳግም 23 አንድ ኮመንት አትዩ የምንለው ባለ ምክንያት ያው አንብበው። አረላሽ እሺ ቆይ አንብበው። እሺ የእግዚአብሔር ቃል ይነበብ። እዚህ ድረስ ደርሰንማ ማንበብ አለብህ ማኒ። ላንብበው፣ ችግር የለውም። ማንበቡ ኖርማል ነገር ነው። እስቲ አንብብልና እንስማ። እሺ ሁሉም ሰው ያየ ነው። ፋሚሊ ያዩ ናቸው። እነሱ ማንበብ ከቻሉ እንግዲህ አንብቡ። የእግዚአብሔር ቃል አይደል እንዴ? ታዲያ መደበቅ አለበት እንዴ የእግዚአብሔር ቃል? እሺ ቁላው የተጠቀጠ ብልቱ አረላሽ በቃ ሰምተኛል ጋር ምንድን ነው? እሺ የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። እሺ እኔ አላልኩም። እሺ ምን ለማለት ነው? ጥያቄ ላንሳ። አሁን ለምሳሌ እኔ አላልኩም፣ ግን እሺ ጥያቄ ላንሳ። ለዚህ ላይ አሁን ባለው ችግር የለውም የተጻፈ ነገር ነው። አረን ያላነበም ይሄንን ብልቱ የተቆረጠ ሰው ወደ እግዚአብሔር የማይገባው ለምንድን ነው? ለምሳሌ አሁን ይሄ ሰውዬ ልብ አድርግ፣ ከዚህ በኋላ ሚስት ምናምን የሚባል አያስበውም። ምክንያቱም ሚስት ምን ያደርግላታል? ባዶ የተሰለበ እንትን ምን ያደርግላታል? ሰማኛ ሚኪ፣ የተሰለበ ነገር ምንም ያደርግላታል ሚስት። ይሄ ሰውዬ ሚስት አጥቶ ልብ አድርግ የእግዚአብሔር ጉባኤ ማተግባ ከተባለ እሺ ምንድነው መፍትሄው? ንገረኝ። ምን ይላል? ሁሉ ነገር ያወኩ ነው የምመልስልህ። ሪከርድ አድርገህ ምናምን እንደምትፖስተው አውቃለሁ። ኧረ እኔ አልፖስትም። እኔ ለምን ፖስታለሁ? እኔ ወላሂ አልፖስትም። እኔ ሁሉ ነገር አውቃለሁ። ኮመንት ላይ የምትናገረው ነው ከዚህ በፊትም አውቃለሁ። እሺ አሁን ዲቃላ ይላል። ዲቃላ ጥፋት አለበት ማለት የዲቃላ ጥፋት ምንድነው? ዲቃላዎች ምንድነው የሚያጠፉት? ያጠፉት ጥፋት ምንድነው? እስቲ ንገረን። እሱን አንተ ንገረኝ እንጂ የጠበቁ ንገረኝ አንተ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። ለእግዚአብሔር ዲቃላ እናትና አባቱን ዲቃላ ማለት እንደሆነ መጀመሪያ ልንገርህ። ዲቃላ ማለት
ጋብቻ የተወለደ ልጅ ነው እንደምናውቀው ሁለታችንም ማለት ነው። ታብታብ ያደርጋችሁሽ ያለ ጋብቻ የተወለደ ልጅ ምን ያገናኘዋል? ማለት አንድ ሰው ያለ ጋብቻ በመወለዱ ምክንያት ብቻ የእግዚአብሔር ጉባኤ አትግባ ይባላል? ማለት እሱ ምን አጠፋ ነው ጥያቄ ምንድነው? ቀጥል ይስማ። ስለዚህ አሁን በአጭሩ ፍትህ አይደለም። እሺ ስለዚህ አሁን በአጭሩ እንደዚህ እንትን አሁን ኢየሱስ አምላክ ነው አይደለም? እሺ ቆይ የሞተው አምላክ ነው ወይስ ሰው ነው? እስቲ አሁን አንተ በክርስትና አስተምሮ ይሄን መልስልኝ። ሰው አይደለም አምላክ ነው የሞተው? በቃ ያው ነው እኮ የአምላክ ልጅ የእግዚአብሔር ልጅ ነው።